ከዚህ ዓለም ገዢዎች ካጋንንት አንድም አላወቀውም። ቢያውቁት ኖሮ የክብርን ጌታ ምን ባላሉት። አሁን ወደ ጥቅሱ ልመልሳችሁ። ስለዚህ ክርስቶስን አላወቀውም። የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ምን አድርጋለው? ዳቦ። የማን ልጅ ከሆንክ? ይኸውላችሁ ሰይጣን አንዱ አስተሳሰቡ የእግዚአብሔር ልጅ የሆነ ሁሉ አይርበውም አይጠማውም የሚል አስተሳሰብ አለ። የእግዚአብሔር ልጅ ከሆንክ ለምን ይርባሃል? የእግዚአብሔር ልጅ ከሆንክ ለምን ይጠማሃል? ለምን ትቸገራለህ? እኛንም እኮ እንዲህ ይለናል። አንቺ ክርስቲያን አይደለሽ? አንተ ክርስቲያን አይደለህ? ቤተክርስቲያን ሁሌ ትሳለም የለ፣ ትጸልይ የለ፣ ታስቀድስ የለ፣ ትቆርብ የለ፣ ለምን ይርባሃል? እስቲ የእግዚአብሔር ልጅ ከሆንክ ለምን ትቸገራለህ? ይሄ የሰይጣን አስተሳሰብ። እኛ ራበንም ጠማንም አጣንም አገኘንም የማን ልጆች ነን? የእግዚአብሔር ልጆች። ኪሳችን ውስጥ ባለው ገንዘብ አይደለም የእግዚአብሔርን አባትነት የምንለቀው። አንዳንድ ሰዎች ገንዘብ ሲያገኙ ባረከኝ ይላሉ። ገንዘብ የሌለው ሰው የተረገመ ነው እንዴ? ብናገኝም ብናጣም ብንበላም ብንራብም የማን ልጆች ነን? የእግዚአብሔር ልጆች ነን። ተመልከቱ፣ ከጥቅማችን ጋር እናያይዘው። እንዲህ ካሰብክ እግዚአብሔርን አባትነቱን አላመንክም ማለት ነው። ቢያጣም ቢያገኝም አባት ነው አይደለም? ነው አይደለም? ጥሩም ቢሆን መጥፎም ቢሆን አባት ነው በስጋ በመንፈሳዊውም ምእመናን። እንዲህ ከሆንክ ለምን ትቸገራለህ? ሰይጣን ይፈትናቸዋል። አሁን እንደዚህ ይመጣና ሰይጣን እንግዲህ ሁሌ እባብ እየሆነ አይመጣም። ይህን መጠበቅ አለባቸው። ስልት ይቀይራል። የተነቃ ነገር አይደግምም አይደለ? ሁሌ እባብ አይሆንም። ወደኛ ሲመጣ በጓደኞቻችን ይመጣል፣ በዘመዶቻችን ይመጣል። አሁን አንቺ እንደው በእውነት እግዚአብሔርን ሕግ እየጠበቅሽ እንዲህ ቤተክርስቲያን እየተመላለሽ እየጾምክ እየጸለይክ እያስቀደስክ እየቆረብክ አሁን እንዲህ መሆን ነበረብህ እንደው እግዚአብሔር እኮ እንደው ብሎ ከእግዚአብሔር ያጣላናል። ሰይጣን ነው ከነዚህ ሰዎች ጋር ሆኖ እየተናገረ ያለ። እኛ የሰለስቱ ደቂቅ እምነት ነው ያለን። የምናመልከው አምላክ ከሚነደው እሳት ሊያድነን ይችላል። ባያድነንም ግን ላቆምከው ምስል አንሰግድም። ባያድነንም ተመልከቱ፣ እኛን ስላላዳነን አዳኝ አይደለም እንዳትላል። እውነተኛ እምነት ማለት ኮንዲሽናል የሆነ ነገሮች ሲመቻቹልህ እግዚአብሔር አለ፣ ነገር ሲበላሽብህ በዙፋን የለህም የምትል ከሆነ አንተ በእግዚአብሔር አታምንም። ስለዚህ ክርስቶስን መጥቶ የእግዚአብሔር ልጅ ከሆንክ ድንጋዩን ዳቦ አድርጋል። አንድ በሉ። ሁለተኛ የእግዚአብሔር ልጅ ከሆንክ እነዚህን ድንጋዮች ዳቦ አድርግ። እስኪ በሉ እነዚህን ድንጋዮች ዳቦ አድርግ። እስቲ ለራበው ሰው አንድ ተለቅ ያለ ድንጋይ ዳቦ ቢሆን ይበቃዋል አይበቃው? ይበቃዋል አይበቃው? አንድ ትልቅ ድንጋይ አይበቃው? አይበቃችሁም እንዴ? ርቧችኋል መሰለኝ። ይበቃዋል አይበቃው? እንደው ግዴለ ይሄንን አትሮንስ የሚያህል ድንጋይ አይበቃው? ለራበው ሰው ይበቃዋል? ያው ይበቃዋል እንዴ? ይህን የሚያህል ዳቦ ከበላችሁማ በእውነት ጸበል ተጠበቁ አይደል? ይሄማ ሌላ መንፈስ አለ ማለት ነው ውስጣችሁ። እችን አትሮንስ የሚያህል ድንጋይ ዳቦ ቢሆን ይበቃል አይበቃል? ይበቃል። ሰይጣን ግን ይችን ድንጋይ ወይም ያንን ድንጋይ ዳቦ አድርጋል አይደለም ያለ፣ እነዚህን ድንጋዮች ዳቦ አድርግ ነው። ስስት የሚያስተምረው ሰይጣን አያችሁ። እነዚህን ድንጋዮች መካከለኛው ምስራቅ እኮ ድንጋይ ነው የሚበዛው፣ እንደው አገሩን ዳቦ አድርገው ማለት ነው ባጭሩ። ሰይጣን ሌላው የእግዚአብሔር ልጅነትህን ከጥቅም ጋር እንድታያይዝ ያስተምርሃል። አንድ ሁለተኛ ስግብግብ እንድትሆን ያስተምርሃል። ከሚበቃህ በላይ እንድትመኝ ያስተምርሃል። እነዚህን ሁሉ ድንጋዮች ዳቦ አድርገህ መብላት እንዲያምርህ። ዓለማችን ላይ አሁን የዓለም ሕዝብ አብዛኛው ይራባል፣ ይቸገራል፣ በድርቅ በረሃብ በጦርነት ይሰቃያል። ተንደላቀው የሚኖሩ ደግሞ ከ1000 በታች የሆኑ ጥቂት ሰዎች አሉ። የዓለም ሀብት እነሱ ኪስ ላይ ነው ያለው፣ በጥቂቶች እጅ ነው ያለው። ቢበተን እኮ ለዓለም ይበቃል፣ ግን ስግብግቦች ናቸው። ለምን? እነዚህን ድንጋዮች ዳቦ አድርጎ መብላት ውስጣቸው ስላለ። ብዙ ሀብት ኖሯቸው አሁንም መጨመር ነው የሚፈልጉት። ያለው የበለጠ ማግኘት ይፈልጋል። ብዙ የተቸገራል አይልም። ይሄ የሰይጣን አስተሳሰብ ነው፣ ስስት ማለት ነው። እዚች ዓለም ላይ ለሁላችን የሚበቃ ሀብት አለ፣ ግን ጥቂቶች ይዘው ከምረው ቆልፈው እስኪበሰብስ እስኪበላሽ የሚያጠፉት ብዙ ሀብት አለ። ምን አይነት አስተሳሰብ ነው? የሰይጣን ነው። እነዚህን ሁሉ ድንጋዮች ዳቦ አድርግ። ሌላው ድንጋይ ዳቦ ማድረግ ተአምር ነው፣ መንፈሳዊ ኃይል ነው፣ መንፈሳዊ ጸጋ ነው። ሰይጣን ለክርስቶስ እያለ ያለው ምንድን ነው? መንፈሳዊ ተአምር የማድረግ ኃይልህን ለሆድህ ተጠቀመው ማለት ለጥቅምህ ተጠቀመው።
ስለዚህ ሰባኪው ስብከቱን፣ ዘማሪው መዝሙሩን፣ ሀብተ ፈውስ የተሰጠው ሰው ፈዋሽነቱን ለሆዱ ለገንዘቡ እንዲጠቀም የሚመክረው ሰይጣን። መንፈሳዊ ጸጋችንን ለስጋዊ ነገር ከመጠቀም እግዚአብሔር ይሰውረን። ክርስቶስ ምን አለ? እነዚህን ድንጋዮች ዳቦ አድርግና ብላ ሲለው ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በምን ብቻ አይኖርም? በእንጀራ ብቻ አይኖርም ማለት ርዕሳችን ይሄ ነው። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም ማለት ምን ማለት ነው? ብዙ ትርጉም አለው። አንዱ ግን ጾም ነው። ሰው በምግብ ብቻ አይደለም በጾምም ጭምር ነው የሚኖረው ነው ያለው ክርስቶስ። ለምን? ሰው ከእግዚአብሔር አፍ በሚወጣ ቃል የተባለች ጾም ናት። ጾሙ አትብሉ የሚል ትእዛዝ የተናገረው ማን ነው? በነገራችን ላይ መጽሐፍ ቅዱስ ላይ 10ቱ ትእዛዛት ከመጻፋቸው በፊት አትስረቅ፣ አትግደል፣ ከኔ በቀር ሌላ አምላክ አታምልክ የሚለው ከመጻፉ በፊት እግዚአብሔር ለመጀመሪያ ጊዜ የተናገረው ሕግ ጾም ነው። ይህንን ዕፀ በለስ ምን አትበሉ አትብሉ ማለት ከዕፀ በለስ ጹሙ ማለት ነው። የመጀመሪያይቱ ሕግ ከእግዚአብሔር አፍ የወጣች ቃል ጾም ነች። ሰው ከእግዚአብሔር አፍ በሚወጣው ቃል በጾም ጭምር ነው እንጂ በእንጀራ ብቻ አይኖርም። በእንጀራ አይኖርም አይደለም ያለው ክርስቶስ። በምን አይኖርም? ብቻ አይኖርም። እንጀራ ብቻውን ሊያኖር ይችላል። እንጀራ ግን ያስፈልጋል አያስፈልግም? ያስፈልጋል። እንጀራ ያስፈልጋል ለመቆም። ግን በእንጀራ ብቻ አይኖርም። አንተ እንደሚመስል እኮ ምግብ ማለት የሚበላው ብቻ አይደለም። ሌላ የማይበላ የሚመስልህ ግን መንፈሳዊ ምግብ አለ። ሰው ስጋና ነፍስ ነው። እንጀራ ሲበላ ስጋውን ይመግባል። የእግዚአብሔርን ቃል ሲሰማ ግን ነፍሱን ይመግባል። እንጀራ ብቻ እየበላ ስጋውን እየመገበ ነፍሱን ከተዋት ስጋዊ አውሬ ይሆናል። ምክንያቱም ሁላችን ሁለት ባህሪ ነው ያለን በውስጣችን፣ ባህሪ መላካዊና ባህሪ እንስሳዊ። የእንስሳ ባህሪ ያለን ወይም ደግሞ ሰው በመሆናችን እንስሳ ሲባል እንዳይከፋቸው አደራ። 40ቱ እንስሳ ውስጥ አንዱ ሰው ነው። ስለዚህ ምንም ከእንስሳት ነው የምንመደበው። ሳይንሱም ምንድነው ቲንኪንግ አኒማል ይለናል። የሚያስብ እንስሳ ነው የምንባል። እንስሳዊ ባህሪ ያለን። እንስሳዊ ባህሪን ብቻ የምትመግብ ከሆነ እንስሳ ትሆናል። መልአካዊ ባህሪን ብቻ ከመገብክ መልአክ ትሆናለህ። ምድራዊ ሆነ ሰማያዊ ትሆናለህ። ሰው ነው ወይስ መልአክ ታስብላለህ። ሁለቱን አመጣጥነ ከመገብክ ምድር ላይ መኖር ትችላለህ። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በምን ብቻ አይኖርም። ይህቺ ምግብ ጾም ነች ምዕመናን። ዛሬ የምንጀምረው ጾም ነው። ከእግዚአብሔር አፍ የወጣ ቃል ነው። ለምንድን ነው የምንጾመው? እንዴት ነው የምንጾመው? እኔ ይህችን ነገር ተናግሬ ወርዳለሁ። ለመጨረሻ ጊዜ በሉ ቃሉን። ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በምን ብቻ አይኖርም? በእንጀራ ብቻ አይኖርም። ጾም በእንጀራ ብቻ እንደማይኖር ስንረዳ የምናደርገው ነገር ነው። ብዙ ሰው ጾም አይገባው፣ የጾም ጥቅም አይገባው። ምን ያህል ጾም እንደማንወድ የሚያሳየው አሁን የዛሬው ምሽት ነው። እርግጠኛ ነኝ ብዙዎቻችን ከዚህ ጉባኤ ከሄድን በኋላ እስከ ሌሊቱ 5:59 እንበላለን አይደል? ትበላላችሁ አትበሉ? እንዲህ የመጨረሻዋን አጥንት ራሱ ይዘን እየጋጠን የግድ ነው የምንላቀቀው ጾሙ ሳይገባ ብለን። ለምግብ ያለን ፍቅር ለጾም ቢኖረን እኮ እናርግ ነበር። እውነቴን እናርግ ነበር፣ እንሰወር ነበር፣ እንበቃ ነበር። ጾምን አልተረዳናትም ማለት ነው። ውስጣችን ጾምን አይፈልግም፣ ስጋችን ስላሸነፈን። አሁን ብዙ ሰው እንኳን አደረሳችሁ የሚባባለው ጾም ሲገባ ነው ሲወጣ ነው። እውነቱን እንነጋገር፣ ግድ የላችሁ። እንደው ፈገግ ብሎ እንኳን አደረሰሽ የሚለው መቼ ነው? ጾም ሲወጣ። ሲገባ የሚላለ የሚል የለም ማለት አይደለም፣ ግን ደስ ብሎት ብዙ ሰው በብሩህ ገጽ ፈገግ ብሎ እየተቃቀፈ እንኳን አደረሰ የሚለው ጾም ሲወጣ። አልገባንማ። ጾም የሥጋ ረሃብ ነው፣ የነፍስ ግን ጥጋብ ነው። በእንጀራ ብቻ አይኖርም እያለ ነው ክርስቶስ። በምግብ ብቻ አይኖርም። ክርስቶስ ራሱ እኮ ነው ያለው። ጾሙ አሳየን፣ ጹሙ አለን በተግባር። እንዲያውም ስትጾሙ እንዲያትኑ ብሎ አለፈው ጥያቄውን። ጾም ያስፈልጋል ክርስቶስን እናምናለን እያሉ የማይጾሙ ሰዎች አሉ። እግዚአብሔር ልቡን አይስጣቸው። በጣም ይገርመኛል። አንዳንድ ሰዎች እንደውም ጌታ ጾሞልናል ስለዚህ እኛ አንጾምም ይላሉ። ጌታ ምን ብሎልናል? ጾሞልናል። አይ በጣም ጥሩ። ጌታ ጾሞልናል ብለው የማይጾሙ ከሆነ ጌታ እዚህ ምድር ላይ ያለ ምግብ በልቷል አልበላም? መልሱልኝ። በልቷል አልበላም?
ስለዚህ ጌታ በልቶልናል አንበላም ለምን አይሉ? ጌታ እንቅልፍ ተኝቷል አልተኛም? ተኝቷል አይደል? እዚያ ጀልባ ውስጥ ተኝቷል ነበር ተኝቷል። ስለዚህ ጌታ ተኝቶልናል ብለው ለምን አይተውት? ምግቧን ብቻ ነው እንደ መርጠው ጌታ በልቶልኛል ጾሞልኛል። ክርስቶስ ግን የጾመው ጾሙ ሲል ነው። የኛ ቤተ ክርስቲያን ክርስቶስን ስሙን እየጠራች በመጮህ ብቻ አይደል፣ በሁሉ ነገር ነው የምትከተለው። ስሙን ትጠራለች። ስሙን በመጥራት የሚያክላት የለም። የሚቆጥር ማሽን እዚህ ቢገጠም ከሌሊት ከተፈሲ ማርያም አንስቶ ቅዳሴ ተቀድሶ እስኪወጣ የክርስቶስ ስም ስንቴ እንደሚጠራ ቢቆጠር እኛን የሚበልጠን የለም። ትጠራዋለች ክርስቶስ ስሙን። ታቦቷ ላይ ጽፋ ትሰግድለታለች። ይሄ ብቻ ግን አልበቃትም። በእግርም በግብርም ነው የምትከተለው ክርስቶስን። ክርስቶስ ጾሟል፣ ትጾማለች። ጸልየዋል፣ ትጸልያለች። በረሃ ላይ ወጥቶ ብቻውን ሲጸልይ ነበረ። በረሃ ላይ ያሉ መናኞች አሏት ቤተ ክርስቲያን። ቤት ንብረት አልነበረውም፣ መነኮሳት አሏት ክርስቶስን የሚመስሉ። ክርስቶስ እኮ ሁሉ አራያ ነው። ለባለ ትዳሮቹ ቤተ ክርስቲያንን እንደ ሙሽሪት እሱ እንደ ሙሽራ ሆኖ አሳይቷቸዋል። ስለዚህ ልጆቿን ትድራለች እንደ ክርስቶስና እንደ ቤተ ክርስቲያን አድርጋ። ለመናኞች ደግሞ መናኝ ነበር። ዘበነቢያት ነቢይ፣ በነቢያት ዘንድ ነቢይ፣ በሐዋርያት ዘንድ ሐዋርያ፣ በሰማዕታት ዘንድ አክሊል፣ መምህር፣ የማህበር አለቃ እሱ ነው ኢየሱስ ክርስቶስ ይላል አባ ጊዮርጊስ። ለሁላችን አስተማሪ ነው። ተከትለነው እንማራለን። ጾመ ብለን እንጾማለን። ቤተ ክርስቲያን ክርስቶስ ወደቀ ተነሳ ብላ ብቻ አትሰብክም። ልጆቿን ይዛ እየወደቀች እየተነሳች እየሰገደች ነው። ትንሣኤው ላይ ደግሞ አብራ ትፈስጋለች። ፍስጉ ላይ ብቻ ክርስቶስ ትዝ የሚል ከሆነ አንተ ክርስቶስን አላወቅም። እንጾማለን። ለምንድን ነው የምንጾመው? ክርስቶስ ስንጾም ደስ ይለዋል፣ ግን ለምን እንደምንጾም ደግሞ ማወቅ ይፈልጋል።